ጥበብና ዕውቀት ምድርን አሁንም ይገዛታል። የምትፈልጉትን ኑሮ፣ የምትፈልጉትን ህይወት መኖር ትችላላችሁ። ያ የሚሆነው ግን ጠቢብ ስትሆኑ ብቻ ነው። በዛሬ ቪዲዮ እነዚህን 11 ነገሮች በደንብ አድምጣችሁ ከተገበራችሁ ጠቢብ የማትሆኑበት ምንም ምክንያት የለም። መጨረሻ ላይ ከነዚህ ከ11 ባህሪዎች ውስጥ ስንት እንዳላችሁ ኮመንት ላይ አስቀምጡልኝ። ጥበቡም በዚህ ታሪክ ስር ተቀምጧል። በአንድ ወቅት ተራሮች መሃል የሚኖሩ ህዝቦች ነበሩ። ሁሉም አዋቂና አስተዋይ ነበሩ ማለት ይቻላል። ነገር ግን በእውቀታቸው የተመሰከረላቸው በእውቀታቸው ጠቢብ ለነበሩ ሰውዬ ወላጆች ልጆቻቸውን ልከው እሳቸው ጋር እንዲማሩ ያደርጉ ነበር። ፀሐይም መጥለቅ ስትጀምር ተማሪዎቹ ከአስተማሪያቸው ጋር ለመነጋገር ዛፍ ስር ቁጭ ብለው መወያየትና ጥያቄ መጠያየቅ ልማዳቸው ነው። ተሰብስበውም አንድ ተማሪ እንዲህ ብሎ ጠየቀ። አንድ ሰው አዋቂና ጠቢብ ነው የሚባለው ምን ሲያደርግ ነው ብሎ ጠየቀ። ጠቢብ የሆነ ሰውንስ እንዴት ልናውቅ እንችላለን? መምህሩም እንዲህ አይነት ጥያቄ ማስተዋል ከጀመረ ሰው እንደመጠየቅ ስለሚያውቁ በፍቅር አይን ልጁን ተመለከቱት። አንድ ሴት ሕፃን ልጅም አዋቂና ብልህ ሰው ምንን የሚያሟላ ነው ብላ ጠየቀች። ሁሉም ተማሪዎች ይህንን መልስ ለመስማት ሲጓጉ መምህሩ አስተዋሉ። መምህሩም ፈገግ አሉና በደንብ አድምጡኝ ልጆቼ አሏቸው በተረጋጋ ድምፅ። ጥበብና ብልህነት የሚገኘው በትምህርት በሽምደዳ ወይም በእውቀት ብቻ አይደለም። ትክክለኛው ጥበብና ብልህነት የሚገኘው ያልምድም ጥሩ ምርጫ ማስመረጥ ስችል በህይወታችን ከደረሰው ተምረን የምናገኘው ልምድ ነው። ያን ጥበብ እንለዋለን። ነገር ግን 11 ነገሮች አሉ አንድ ሰው ጠቢብና አስተዋይ እንዲሆን የሚያስችሉ መንገዶች። አንዱ ተማሪም ጮክ ብለው መምህር ምንድናቸው መንገዶቹ ብሎ ጠየቀ። አንደኛ፣ ጠቢብ ሰው ሐሳቡን እቅዱንና ምስጢሩን ዝም ብሎ አያወራም፣ ለጓደኛውም ቢሆን። ምክንያቱም ዛሬ ጓደኛ ያለው ሰው ነገ ጠላታችን ሊሆን ስለሚችል እምነት ሲሰበር ምስጢርንም ሲናገሩ ሊያስጠቃቸው እንደሚችል ያውቃሉ። ስለዚህ የግል ነገራቸውን እንዲሁም ሐሳባቸውን ለማንም አይናገሩ። በተለይ ደካማ የሆኑበትን ነገር ትንፍሽ አይሉም። የዓለማችን ሰዎች ብልህነት ይጎላቸዋል። አእምሯቸው ውስጥ ያለውን ሐሳብ ላገኙት ሰው ይበትኑታል። ጎረቤት፣ ቤተሰብ፣ ጓደኞቻቸው ሳይቀር ይህንን ሐሳብ ወይንም ምስጢር ደካማ ጎናቸውንም ጭምር ያውቁታል። አያድርገውና መጥፎ ቀን ድንገት ከመጣ በጓደኛ በጎረቤት እንዲሁም በቤተሰብ መከዳት ይኖራል። በእነዚህ የተጎዱትን ሀገር ይቁጠራቸው። የዛን ሰዓት ብልህነት የጎደላቸው ሰዎች እሱ እንዲህ አድርጎኝ እሷ እንዲህ አድርጋኝ እያሉ ማሳበባቸውን ይቀጥላሉ። እውነታው ግን ማን ተናገሩ አሏቸው። ብልህና ጠቢቦች ግን የሰውን ደካማነት ስለሚረዱ ምስጢራቸውን አይናገሩም። ተማሪዎችን ቀና ብሎ ተመለከቱ። ሁሉም በተመስጦ እየሰሟቸው ነበር። ሁለተኛው ደግሞ አሉ መምህሩ፣ ጠቢብና ብልህ ሰው ሁልጊዜ ተማሪ ነው። ይህ ሰው ሁሉንም ነገር አውቃለሁ አይልም። የማያውቀው በጣም ብዙ ነገር እንዳለ ያውቃል። ይህንንም እውቀት ለማግኘት የተለያዩ የህይወት ልምድ ካላቸው ሰዎች ጋር ይወያያል። በማንኛውም ዘርፍ ላይ ትክክለኛ እውቀትና ልምድ ያለው ሰው 20 ዓመት የፈጀበት ዕውቀቱን በደቂቃዎች ውስጥ ምስጢሩንና ጥበቡን ሊነግረው እንደሚችል ያውቃል። ብልህም ሰው 20 ዓመት ፈጅቶበት ሊያገኘው የማይችለውን ዕውቀት በትንሽ ደቂቃዎች እንደሚያገኝና መንገዱን ቤት በኩል እንደሚያደርግ ያውቃል። ስለዚህ በሌሎች ስኬትና ውድቀት ይማራል። ሶስተኛ፣ የብልህና ጠቢብ ሰው መለያ ስራቸውን ሲጨርሱ ብቻ ነው ስለሰሩት ስራቸው የሚናገሩት። ጅሎች ግን ገና ስራቸውን ሳይጀምሩ መለፍለፍ ይጀምራሉ። ይሄንን ደጋግሞ ይናገሩታል። ልጆቼ እናንተም ይሄንን አስተውሉ። ስለ ስራው የማያግዛችሁና ዕውቀት የሌለው የማያገባው ሰው ጋር ሄዳችሁ ለምን ታወሩለታላችሁ? ምናልባት ያ የምትነግሩት ሰው ጠላታችሁና የእናንተን ለውጥ የማይፈልግ ሰው ሊሆን ይችላል። ያ ሰው የእናንተ ፍላጎት እንዳይሳካ የሚችለውን ያህል ይጥራል። ለዛም ነው ጠቢብ ሰው ዝም ብሎ በመስራት ውስጥ ነው መሰናክሎቹን የሚያልፈው የሚያሸንፈውም። ብልህ ሰው ሰርቶ ሲጨርስ ጠላቶቹንም ለደስታው ይጋብዛቸዋል። ይህ አይነቱ ሰው በጣም የሚከበርና የሚፈራ ሰውም ይሆናል። ሁሉም ይፈራዋል፣ ሁሉም ያከብረዋል፣ በተለይ ጠላቶቹ። አራተኛው ደግሞ የጠቢብ ሰው መለያ አሉባልታ አያምኑ። የሰሙትን በጭፍን አይቀበሉ። ይመረምራሉ፣ ያጣራሉ፣ ያመዛዝናሉ። ከዛ በኋላ ነው እውነቱን መረዳት የሚፈልጉት። ውሳኔም ከሆነ መወሰን የሚፈልጉት። ማንም ሰው ወሬ አጣፍጦ ብነግራቸው ዝም ብሎ አያምኑትም። ንግግሩና ስራው አንድ እንደሆነ ይመለከታሉ። እውነተኛነቱንም በዚሁ መለያ
ማሳየት ይችላሉ። ይህ ማለትም ሰዎች የሚያወሩትን ነገር ሳይሆን የሚያደርጉትን ነገር ይመለከታሉ ማለት ነው። ስለዚህ እነዚህም ብልህ ሰዎች ማታለል በጣም ከባድና የማይቻል ያደርገዋል። አምስተኛው አሉ ጠቢቡ፣ እዚህ ምድር ላይ የተገደበ አንድ ነገር ብቻ እንደሆነ ያውቃሉ። እሱም ሰዓታቸው ብቻ እንደሆነ፣ በምንም ሊጨመር እንደማይችል ተረድተዋል። ለዛም ነው ጊዜያቸውን በትክክል የሚጠቀሙት እና ትክክለኛና ወሳኝ ለሆኑ ነገሮች ቅድሚያ የሚሰጡት። ስንፍናና ነገሮችን ለመስራት ማጓተት አይፈልጉም። ስንፍናና ነገሮችን ማጓተት ወደፊታቸውና ዓላማቸውን ለማሳጣት የመጣ የአእምሮ በሽታ እንደሆነ በትክክል ያውቃሉ። በሱ ፋንታ እቅድና ግብ አዘጋጅተው እሱን ለማሳካት ይሄዳሉ። ስለዚህ ሰዓታቸውን ውጤታማና ትርጉም ያለው ነገር ላይ እንዲሆን ያደርጋሉ። አስተውሉ። ስድስተኛው ደግሞ ብልህና ጠቢብ ሰው ማንንም አይወነጅልም፣ አያማርርም። ሰዎች ስህተት እንደሚሰሩ ስለሚያውቁ ማንንም ላይ አይፈርዱም፣ ይቅርም ይላሉ። ብልህ ያልሆነ ሰው በተቃራኒው ግደለው ፍለጠው ላይ ይቆያል፣ እየተገዳደለም ይኖራል። ጠቢብ ሰው ሌላን ሰው እንደራሳቸው አድርገው ያያቸዋል። ለምን እንደኔ ያልሆንክም ብሎ ድርቅ አይልም። በምድር ላይ ያለ ሰው ሁሉ እንደሚለያይ ያውቃል። ስለዚህ የተለያየ ሐሳብና አመለካከት እንዳለ ይረዳል። ሐሳባቸውንና ነጻነታቸውን ለራሳቸው ለሰዎቹ ይተውላቸዋል። የሌሎችንም እይታ አድምጦና አስተውሎ ይረዳል። የራሱንም መስተያየት ከዛ በኋላ ይሰጣል። ሰባተኛው የጠቢብ ሰው መለያ ከወደቁ በኋላ ተስፋ አይቆርጡም፣ እጃቸውንም ለውድቀት አይሰጡም። ውድቀታቸውን የማደጊያና የመለወጫ መሳሪያ አድርገውታል። ባለፈ ስኬታቸው ላይ ተንጠልጥሎ አይቀሩም። እነሱ ጋር ትላንት ነው፣ ያለፈም ያለፈ ነው። ዛሬ ብቻ አዲስ ቀን ነው። ትላንትም እነሱ ጋር የለም። እነሱ ጋር ነገ የሚባል ነገር የለም። ዛሬን ሲሰሩ ነገን እየሰሩ እንደሆነ በተጨባጭ ያውቁታል። አንዱ ተማሪም ውድቀት ምንም አይመስላቸውም ስል በመገረም ጠየቀ። መምህሩም ቀጠሉ፣ አዎ ውድቀት ትንሽ ሊያሳዝናቸው ይችላል፣ ነገር ግን ሰብሮ አይጥላቸውም። ወዲያውኑ ሐዘናቸውን ጥለው ይነሳሉ። ከስኬታቸው በፊት የተማሩትን ነገር ውድቀት ብለው ቃሉን አሳምሮ ይጠሩታል። ስምንተኛው መለያቸው ኃላፊነትን ይወስዳሉ። ነገሮች እንዳሰቡ እየሄዱ ካልሆኑ ሌሎች ላይ ማሳበብ አይመርጡ። ወደ ራሳቸውና ወደ ውስጣቸው ይመለከታሉ። ከስህተታቸውም ይማራሉ። ስራም ከልባቸው በኃላፊነታቸው ልክ ጠንክሮ ይሰራሉ። ጠቢብ ሰዎች ላይ አሳበው ከጥፋታቸው ማምለጥ አይፈልጉም። ጥፋት ከሰሩ ወዲያውኑ ጥፋታቸውን አምነው ካለ ፍርሃትና ይሉኝታ ራሳቸውን ያጋልጣሉ። እንዲህ አድርገው ወደፊታቸው ካሉ ታላቅ ሰው የመሆን እድገት ውስጥ ይገባሉ። ሌሎች ብልህነት የጎደላቸው ሰዎች ላይ ግን ይህ እድገትን በማሳበብና ጥፋታቸውን ባለመቀበል ይሸሹታል። ከሰውነትም ከእድገትም ጎደሉ ማለት ነው። ወደ ውስጣቸውም አልተመለከቱ። ዘጠነኛው የጠቢብና ብልህ ሰው መለያ ከራሳቸው ጋር የመነጋገር ብቃት አላቸው። በጣምም ያስባሉ። ይህ ሀሳባቸው ግን በሐሳብ ዓለም እየደጋገሙ በማሰብ የሚያጠፉበት ሳይሆን ለነገሮች መፍትሄ ለመፈለግና ነገሮችን በጥልቅ ለመረዳት የሚጥሩበት ከራስ ጋር የመነጋገር ብቃት ነው። ለዛም ነው አእምሯቸው በጣም በፈጣን የሚያስበው። አስረኛው የጠቢብ ሰው መለያ ደግሞ ስለ ወደፊቱ ቢያስቡም የሚያወሩት ግን ስለ አሁን ነው። ደግሞ የሚገርመው እነዚህ ሰዎች መቼም አይናደዱም። ያስቀመጡት ቀይ መስመር ካልታለፈ በቀር ሁሉንም ሰዎች በተገቢው ክብር ይቀርባሉ። ጠቢብ ሰው የሚለውን ነገር ከማውራቱ በፊት ያስባል። ወደፊት ችግር ውስጥ የሚያስገባቸው ንግግሮች ከሆነ ባያወሩት ይመርጣሉ። 11ኛው ጠቢብ ሰዎች ስራቸው ላይ የተመሰጡ ናቸው። ሰዎች ምን አሉኝና ሰዎች ምን አሰቡ የሚለው ላይ አእምሯቸው የለም። ስለ ሌሎች በማውራትና በመጨነቅ ጊዜያቸውን አያሳልፉም። ምክንያቱም እነሱ ብልህ ናቸው። ምንም ትርፍ በሌለው ነገር ሰዓታቸውን አያባክኑም። ይህን ሰዓት ከሚያባክኑት አዲስ ነገር ቢማሩና ቢያስቡ ይመርጣሉ። ራሳቸውም ላይ ሳያቋርጡ ይሰራሉ። ጠቢብ ሰዎች ሲጽፉና ሲያነቡ ይውላሉ። ለዛም ነው ሀሳባቸው ሊነኩና ሊደፈሩ የማይችሉት፣ ምክንያቱም እውነተኛ ስለሆኑ። እነዚህ ያላቸው ሰዎችን ጥበበኛ ልትሏቸው ትችላላችሁ አሏቸው መምህሩ። ይሄንን ራሳቸውም ውስጥ ካገኛችሁ ጠቢብ፣ አስተዋይ፣ አዋቂ ናችሁም ማለት ነው። ተማሪዎቹ በጣም ተደስተው አስተማሪያቸው ያስተማራቸውን ጥበብ ይዘው ወደ ቤታቸው ሄዱ። ቪዲዮውን አስተማሪ ሆኖ ካገኛችሁት ሰብስክራይብ እና ላይክ በማድረግ አብሮነታችሁን አሳዩኝ። ወሰላሙ አለይኩም። መልካም ጊዜ